የተቀባሽው ክሬም ምንም አይነት ለውጥ የማያሳይ ከሆነ ወይም ደግሞ የአመጋገብ ስርዓት ጭንቅ ካለ ለበሽታ ያጋልጠኛል ብላችሁ የምታስቡ ከሆነ ጤናማ አመጋገብ እየበላው አይደለም ካላችሁ በአንድ ዘር የፊታችሁን የሰውነታችሁን የውስጣችሁን ጤና የምትጠብቁበት አካላችሁን የምታጎለብቱበት አንድ ዘር አለ። ስለሱ በደንብ በጣም የሚገርም ሀገራችን ላይ ደግሞ በጣም ሲምፕል የሆነ ለሌሎች ሀገሮች ራሱ ስፖርት የምናደርገው ምርት ነው። ኑግ ይባላል። ስለ ኑግ አስደናቂ የ20 ቲፖችን በዚህ ቪዲዮ አጋራችኋለሁ። እንግዲህ ጤናን የምትወዱ ፊታችሁን መጠበቅ የምትፈልጉ ጸጉራችሁ እንዳይነቃቀልባችሁ የምትፈልጉ ይሄን ቲፕ እስከ መጨረሻው ድረስ ስሙ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ቪዲዮ። የመጀመሪያው የልብ ጤናን ይጠብቃል ይላል። እንግዲህ ይሄ በጣም አስገራሚ ነገር ነው። ኑግ ፋቲ አሲድ ኦሜጋ 3 ኦሜጋ 6 ያለው ዘር ነው። ያህን በመጠቀም ውስጣችን ላይ ያሉ ኮሌስትሮል በማስወገድ ጤናማ የሆነ የልብ ስርዓት እንዲኖረን ያደርጋል። ልባችንም ጤነኛ ሆኖ እንዲጠብቅ ያደርግልናል ማለት ነው። ሁለተኛው የመገጣጠሚያ ህመምን ይቀንሳል። እጃችን ላይ እያበጠ እባጭ እየፈጠረ የሚያስቸግረን እሱን በኑግ ዘይት በማሸት ፍቱን የሆነ ለውጥ ታገኛላችሁ። በመመገብ ጥሩ ለውጥ ታገኛላችሁ። ሶስተኛው ኢሚዩኒቲ ሲስተም ቡስት ያደርግልናል ወይም ደግሞ በሽታ የመከላከል አቅማችን ሀይ ነው። በጉንፋን በቶንሲል በብዙ አስሬ ህመም ለሚያጠቃቸው ልጆች ኑግን በየዕለቱ በመጠኑ በመስጠት ጤናቸውን መጠበቅ እንችላለን ማለት ነው። አምስተኛው የደም ዝውውርን ያሻሽላል። ይሄ ማለት የደም ማነስ አያስቸግረንም ማለት ነው። ስድስተኛው ደግሞ ለስኳር በሽተኞች ይሆናል። በራሱ ደግሞ ስኳር በሽታን ይከላከልልናል። ግሉኮስ እንዲመጣጠን ያደርግልናል ማለት ነው። የመተንፈሻ አካልን ያጸዳል። ይሄ ሀገራችን ላይ ሁሉ ጊዜ ኑግን ካሰብን እንደውም ለሳል ብቻ ነው የምናስበው እኛ ሀገር ላይ። ለሳል፣ ለአስም፣ ለጉንፋን እፎይታ ይሰጣል ይላል። ቁስልን በፍጥነት ያድናል። ዘይቱን ቁስል ባለበት ነገር ላይ ብናደርግበት ቁስሉ ቶሎ የመድረቅ አቅም አለው። እኔ እንደውም እዚህ ጋር በጣም ይገርመኝ በጣም ቅባት ስለሆነ ለጨጓራ ምናምን የሚከብድ ነበር የሚመስለኝ ማለት ነው። ግን ለጨጓራ ጤና የምግብ መፈጨት ስርዓት በማቃለል የሆድ ድርቀትን ያስወግዳል። ፋይበር ማለት ነው። ኑግ በራሱ ተጨምቆ የሚወጣ ሳይሆን ኑጉን በራሱ ስንጠቀም በጣም ፋይበር ስላለው ሽንት ቤት ስንቀመጥ የሚያስጨንቀ ሰዎች፣ ድርቀት የሚያስቸግረን ሰዎች፣ ለልጆቻችሁ ድርቀት የሚያስቸግራችሁ ካሁኑ ይሄን ነገር አቮይድ ማድረግ አለባችሁ። ምክንያቱም የዛሬ 10 ዓመት ጀምሮ ወደዚህ የመጣ ኩላሊት ነበረ። ኩላሊት ፌል ማድረግ ነበር። አሁን ደግሞ የአንጀት ብግነት ተብሎ የሚጠራ ስም የተሰጠው በሽታ አለ። ሽንት ቤት መቀመጥ በጣም ይከብዳል። ህመም አለው። ከፔሪድ የባሰ በጣም ከባድ፣ ከምጥ የባሰ በቃ የምጥን ያህል ህመም ያለው ህመም አለውና በውጪ መጨረሻው በውጪ ሰገራን መቀበል የሚል እንትን አለውና በጣም ከባድ ጤናችሁን መጠበቅ የሚያሳስባችሁ እንዲህ አይነት ነገር ስታዩ ፕሪቨንሽን ወይም ደግሞ ቅድመ መከላከል የምትፈልጉ ሰዎች ይሄን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ብዙ ቲፖች በዚህ ላይ አጋራችኋለሁ። የዚህ ሐሳብ እንትን ስለሆንኩኝ ነው በጣም ስለሚያስጨንቀኝና አሁን ላይ ያለው ነገ የሚፈጠረው ነገር ደግሞ በጣም ስለሚያበሳጨኝ ነው። ሀገራችን ላይ ብዙ ፋይበር እያለን ማለት ነው። ስለዚህ ከሁሉም በላይ ፋይበር የያዘ ሙሉ በሙሉ ፋይበር የሆነ ነገር ቢኖር ኑግ ነው። ራስ ህመም ካለባችሁ ወይም ደግሞ ማይግር የሚያስቸግራችሁ ሰዎች የኑግ ዘይትን አናታችሁ ላይ በማድረግ ማሳጅ በማድረግ ያስታግዛል። ፍቱን መፍትሄ ነው። ይሄን 10 ነጥቦች የነገርኳችሁ ስለ ውስጣችሁ ወይም ደግሞ ሜታቦሊክ ስርዓታችሁ በቀን ብትመገቡ ለልጆቻችሁ ብትሰጧቸው ነገ ዛሬም ብቻ ሳይሆን ነገ እንደዚህ ነገር እንዳያማቸው ብላችሁ ድርቀት የሚያስቸግራቸው ከሆነ የልብ ችግር ይመጣባችኋል ብላችሁ ያመጋገብ ስርዓታችሁ ትክክል ካልሆነ ይሄን ነገር በየቀኑ የሆነች ሰዓት ላይ ለልጆቻችሁ መስጠት ትችላላችሁ። ውበት የሚሰጡ 10 ጥቅሞች ደግሞ በዚህ ላይ አጋራችኋለሁ። የበላነው ወደ ፊታችን፣ ወደ ጸጉራችን፣ ወደ አካላችን ይወጣል። ይሄ ደግሞ ከላይ ተቀብተው ደግሞ ያለውን ለውጥ እነግራችኋለሁ። የመጀመሪያው ሁሉም ነገር እርጥበት ያስፈልገዋል። ጸጉርም ፊትም
የኑግ ዘይት እርጥበት በጣም እርጥበት እንዲኖረው ፊታችን ግሎ እንዲያደርግ እርጥበት እንዲኖረው ያደርግልናል። ጸጉራችን እርጥበት እንዲኖረው ያደርግልናል። እርጥበት አለው ማለት ደግሞ ፊታችን አይደርቅም፣ አይሸበሸብም፣ አይጨማደድም። አይናችን ግንባራችን ጋር ያለ መጨማደድ አይኖርም። ኮላጅናችን የኮላጅን ምርታችን በጣም አሪፍ ይሆናል ማለት ነው። ሌላው ማዲያትና ጥቁር ነጠብጣብ ደግሞ ሶስተኛ ላይ ደግሞ ከፀሐይ የሚመጣ ማዲያት ጥቁር ነጠብጣብ ሁሉ ያስወግድልናል። ሌላው የፊት ቡግርን ያጠፋል። ይሄ በጣም የሚገርም ነው። ዘይት በራሱ የፊታችን የቆዳችን እንትን ይደፍንና የምንቀባው ቡግር እንዲመጣብን ስለሚያደርግ ቡግር የሚወጣበት ፊት ቅባት ባለመቀ ወይ ደግሞ ሞይስቸራይዝ ባለማድረግ ሞርጅና ይፈጥርብናል። ይሄ ግን ፊታችሁ ስትቀቡት እርጥበቱ እዛው ላይ እንዳለ ሆኖ ግን ቆዳችሁ እንዳይደፈን ያደርጋል ማለት ነው። የሁላ እንግዲህ የኑግ ነው። በጣም ማለት የሚያስገርም ነው። እስከዛሬ ለምን አልተጠቀምኩም የሚያስብል። ተኛ ላይ ያለው ደግሞ የቆዳን ወይም ደግሞ የፀሐይ መከላከያ ነው። ይሄ ተፈጥሯዊ ፀሐይ መከላከያ ነው የሚባል የኑግ ዘይት ማለት ነው። ፊታችሁን ከተቀባችሁት በኋላ በመጠኑ ፀሐይ ላይ ብትወጡ እንኳን የፀሐይ ወይ ነው ፊታችሁ እንዳይጎዳ ከፀሐይ ልክ እንደ ሰንስክሪን ያገለግላል ማለት ነው። ደግሞ የፀጉር መነቃቀልን ያስቆማል። ምክንያቱም እርጥበት ስላለው ፀጉራችሁ በኑግ ዘይት የተስተካከለ ከሆነ ደግሞ ሞይስቸር የተደረገ ከሆነ አይነቃቀልባችሁ። 18ኛ ፎሮፎር ያጠፋል። ይሄ ደግሞ ሌላው ነገር በጣም አስገራሚ ነገር ምክንያቱም እዚህ ጋር ቁጥር የተሳሳተኩ ይመስለኛል ግን ሶሪ 17ኛው የፀጉር እድገትን ያፋጥናል። ምክንያቱም አይነቃቀልም። ከዛ ደግሞ ፎሮፎር ያጠፋል። ፎሮፎር የሚኖረው ድርቀት ሲኖር ነው። ስለዚህ ድርቀት ስለማይኖር የነበረውን ፎሮፎር ያጠፋዋል። ፀጉራችሁ ላይ ፎሮፎር እንዳታይ ያደርጋቸዋል ማለት ነው እስከመጨረሻው። ሌላው ደግሞ ለከንፈር መቆራረጥ ወይም ደግሞ ከንፈራችሁ እየደረቀ ለምን ልክ እንደ ቻፕስቲክ እየተቀባችሁ አንድ ኑግ ነው እንግዲህ ሁላ የምታረጉት እንደ ቻፕስቲክ እየተቀባችሁ ብትወጡ አንደኛ ከንፈራችሁ በፀሐይ አይጠቁርም፣ ሁለተኛ የተቆራረጠው ነገር በደንብ እርጥበት ስላለው ሞይስቸር ያደርግላችኋል። ሌላው ደግሞ የተሰነጠቀ ተረከዝን ያላቀቃችኋል ማለት ነው። ከዚህ በኋላ የተሰነጠቀ ተረከዝ አታዩም ኑግን ከተጠቀማችሁ። ይህን ይመስላል እንግዲህ ለዛሬ ያወቅኩትን ያሳወቅኳችሁ። ኑግን በቤታችሁ እንዴት አዘጋጅታችሁ መጠቀም እንደምትችሉ ቪዲዮ ስሪልን ካላችሁ እሰራላችኋለሁ።